ሁለተኛው ደግሞ ኪቦርድ ስኪል 2 ፓስወርድ ሰተን ነው ኮምፕረስ የምናደርገው። ይሄንን ያለ ማድረግ ራይት ክሊክ አድ ቱ አርካይቭ ከዛን ሴት ፓስወርድ። ሰላም ጤና ይስጥልኝ ውድ የባንቲ ኮምፒውተር ቤተሰቦች፣ በዛሬ ቪዲዮ የምንመለከተው ስለ አንድ ምርጥ የኮምፒውተር አፕሊኬሽን ሶፍትዌር ነው። እሱም ዊንራር ይባላል። ዊንራር የሚባለውን ሶፍትዌር ኮምፒውተራችን ላይ መጫን ብዙ ጥቅሞች አሉት። ከጥቅሞቹም አንዱ የመልቲሚዲያ ፋይሎችን ኢሜጅ ሊሆን ይችላል፣ ዶክመንት ሊሆን ይችላል፣ ኦዲዮ ፋይሎች፣ ቪዲዮ ፋይሎች፣ አኒሜሽን ሶፍትዌሮች በአጠቃላይ ፋይሎችን ኮምፕረስ አድርጎ ፋይል ሳይዛቸውን ዝቅ አድርጎ ኮምፒውተራችን ላይ ለማስቀመጥ ይረዳል። ይሄም የዲስክ ስፔስ ይቆጥብልናል። ሁለተኛው ደግሞ ምንፈልጋቸውን ፋይሎች ኢሜጅ ሊሆን ይችላል፣ የተለያዩ ዶክመንቶችን ፓስወርድ ሰተናቸው በዊንራር ፕሮቴክት እንዲደረጉ ማድረግ እንችላለን። ስለዚህ ኮምፒውተራችሁ ላይ ያለውን ፋይል በፓስወርድ የሰጣችሁትን ሳምበዲ መጥቶ አክሰስ ሊያደርግ አይችልም፣ ምክንያቱም ፓስወርድ ስለሚጠይቀው። ሌላኛው ጥቅሙ የማልዌር ፕሮቴክሽን ያደርግልናል። ማልዌር ማለት ማሊሺየስ ሶፍትዌር የሚባሉት እነሱም ቫይረስ፣ ወርም፣ ስፓይዌር፣ አድዌር፣ ራንሰምዌር፣ እነዚህ ትሮጃን ሆርስ የሚባሉት በአጠቃላይ ዲስትራክቲቭ ሶፍትዌሮችን ከሚባሉት ይጠብቅልናል ማለት ነው። ኢንኬዝ ኮምፒውተራችን በማልዌር ቢጠቃ እንኳን በዊንራር ኮምፕረስ የተደረጉት ከጥቃት ይተርፋሉ ማለት ነው። ሌላኛው ጥቅሙ ፋይል ኤክስትራክሽን ላይ ያገለግለናል። ይሄም የተለያዩ ፋይሎች ከኢንተርኔት ዳውንሎድ ስናደርግ ወይም ደግሞ በፍላሽ አምጥተን ኮምፒውተራችን ላይ ኮፒ የምናደርጋቸው ፋይሎች ስፔሻሊ የሶፍትዌር ፋይሎች ዚፕድ ሆነው ይቀመጣሉ። እነዚህ ዚፕድ ሆነው የተቀመጡትን ፋይሎች ለመክፈት የግዴታ ዊንራር ያስፈልጋል ማለት ነው። ዚፕድ ፋይሎች ለምሳሌ ዶትራር፣ ዶትዚፕ፣ ዶታር፣ 7z የሚባሉ የተለያዩ ፋይል ፎርማቶች አሉ። እነዚህን ፋይል ፎርማቶች ኮምፒውተራችን ላይ ለመክፈት የግዴታ ዊንራር አፕሊኬሽን ኢንስቶል አድርገን ማስቀመጥ አለብን ማለት ነው። እስቲ የተለያዩ ኖርማል ኮምፕሬሽን እና ፓስወርድ ሰተን ኮምፕረስ የምናደርግባቸውን መንገድ እነዚህን ሶስት ፋይሎች ኖርማል ኮምፕሬሽን ለማድረግ ኪቦርድ ስኪል 1 የሚለው ላይ ራይት ክሊክ አድ ቱ አርካይቭ ከዛን ይሄ ኖርማል ኮምፕሬሽን ስለሆነ ኦኬ እንላለን። ኮምፕረስ አድርጎልናል ማለት ነው። ሁለተኛው ደግሞ ኪቦርድ ስኪል 2 ፓስወርድ ሰተን ነው ኮምፕረስ የምናደርገው። ይሄንን ያለ ማድረግ ራይት ክሊክ አድ ቱ አርካይቭ ከዛን ሴት ፓስወርድ ከ1 እስከ 3 እንስጠው። 1 2 3 ከዛን ኦኬ። ስለዚህ ኪቦርድ ስኪል 1 እና 2 ሚለውን ኮምፕረስ አድርገናል ማለት ነው። አሁን በሁለቱ መካከል ያለው ልዩነት ይሄ ኖርማል ኮምፕሬሽን ነው። ፋይሉን ቀጥታ መክፈት እንችላለን፣ ኤክስትራክት ማድረግ እንችላለን። ይሄኛው ደግሞ ለመክፈት ስንል ፓስወርድ ይጠይቀናል ማለት ነው፣ በፓስወርድ ስለተቆለፈ። ለምሳሌ እንክፈተው። ራይት ክሊክ ኦፕን ከዛን ደብል ክሊክ አድርገን ፋይላችንን መክፈት እንችላለን፣ ምክንያቱም ይሄ ኖርማል ኮምፕሬሽን ነው። ይሄንን ኪቦርድ ስኪል የሚለውን ኦፕን ካለም በኋላ ደብል ክሊክ አድርገን ለመክፈት ስንሞክር ፓስወርድ ይጠይቀናል፣ ምክንያቱም ቅድም በፓስወርድ ስለቆለፍ ነው። ፓስወርዱ 1 2 3 ፓስወርዱን ስናስገባ ብቻ ነው ፋይሉ ሊከፈት የሚችለው ማለት ነው። ሶስተኛው ኮምፕሬሽን አይነት ሞር አድቫንስድ ነው። ይሄንንም ለማድረግ ኪቦርድ ስኪል 3 ላይ ራይት ክሊክ አድ ቱ አርካይቭ ሴት ፓስወርድ ለምሳሌ ABC ብለን እንስጠው። ይሄኛው የሚለየው ፓስወርድ ብቻ ሳይሆን ፋይሉንም ኢንክሪፕት እናደርጋለን።
ከዛ ኦኬ ኦኬ። ስለዚህ ኪቦርድ ስኪል 3 የምትለዋን ፓስወርድም ተሰጥቶታል ኢንክሪፕትም ተደርጎለታል። በሁለቱ መካከል ያለው ልዩነት ይሄኛው ፓስወርድ ብቻ ነው የተሰጠው፣ ፋይል ታይፑን ያሳያል። ደብል ክሊክ ስታደርጉ ፋይል ታይፑ ምን እንደሆነ ያሳያል። ይሄኛው ግን ኪቦርድ ስኪል 3 የሚለው ፋይል ታይፑን ማያሳያችሁም ውስጡ ምን እንዳለ። ለምን? ኢንክሪፕት ስለተደረገ። ለምሳሌ ደብል ክሊክ ልበለው። ደብል ክሊክ ሳደርግ ቀጥታ ፓስወርድ ነው የሚጠይቀው፣ ፋይል ታይፑን አያሳይም ማለት ነው። ሶ ለመክፈት ያስገባነው ፓስወርድ ABC በዛን ኦኬ እንላለን። ደብል ክሊክ በማድረግ ፋይሎቹን ቀጥታ መክፈት እንችላለን። የዛሬው ቪዲዮ ይህን ይመስላል። ቀጣይ እስክንገናኝ ሰላም ሁኑ።